ሰላም እንዴት ዋላችሁ? እንዴት ናችሁ? እነዚህ የምታያቸው ቀሚሶች አንዱ ረጅም አንዱ አጭር ነው። ይሄኛው ቀሚስ አጭር ነው። ይሄኛው ቀሚስ ደግሞ ረጅም ነው። እነዚህን ቀሚሶች ኢትዮጵያ ላሉ ወገኖቻችን እኔ እርዳታ ሰጥቻለሁ። ከሁለቱ አንዱን መርጣችሁ የምትወስዱ ሁለቱን አይደለም፣ ይቅርታ ግልጽ ላድርገው። ሁለቱን ያቀረብኩት ረጅምና አጭር ሰዎች ስላለን ያኛው ለአጭር ይሄኛው ለረጅም ሰው እንዲሆን የእጣ ነው የምጥለው። ለደረሰው ሰው በቁመታችሁ አይታችሁ እንድትወስዱ ነው ምርጫ ነው ያቀረብኩት ማለት ነው። እና ይሄን ልብስ እኔ አንድ ልብስ ነው የምሰጠው ለዘመዶቻችን ኢትዮጵያ ላሉ እህት ወንድም አያታችን እናት አባቶቻችን የሆኑ የሌላቸው ወይም የኔ ቢጤ ለሆኑ እርዳታ እኔ ልሰጥ ነው። እናንተ ደግሞ የምትረዱት እጣ ጥለዋለሁ ይሄን ልብስ ማለት ነው። ከነዚህ ልብስ እጣ ሲጣል እናንተ ሁለት እጣ ካስመዘገባችሁ በሁለት እጣ $30 ትልካላችሁ። አንድ እጣ ከሆነ ደግሞ $20 ትልኩና እጣ ትገባላችሁ። እጣ ይወድቃል። ሁሉ ነገር በኤሌክትሮኒክስ ነው የሚያልቀው። ቪዲዮም እሰራበታለሁኝ፣ ፖስት አድርገዋለሁ ለደረሰው ሰው። ምንም ችግር የለውም። ሁሉም ሰው ማወቅና ማየት ይችላል ማለት ነው። ግን ለአንድ ሰው ነው የሚደርሰው። አንድ ሰው ሲደርሰው ያው ለአንድ ሰው እኔ ቀጥታ ልካለሁ እነዚህን ቀሚሶች። ይሄኛው ቀሚስ መቀነት እና ነጠላ፣ ቀሚሱ ዋናው 3 ፒስ አለው። ያኛው ነጠላውና ቀሚሱ ብቻ ነው 2 ፒስ ማለት ነው፣ አጭሩ ቀሚስ እና እነዚህን እኔ ሰጥቻለሁ። እናንተ ደግሞ ኑ እጣ ግቡ። ብር ለመላክ በስልክ ቁጥሬ ስልክ ቁጥር ያላችሁ ሰዎች ፕሊስ ዜልና ካሻፕ ተጠቅማችሁ መላክ ትችላላችሁ። $30 ወይም $20 ልካችሁ ማስመዝገብ ትችላላችሁ። ቁጥር ወይም ስምና ቁጥር አንድ ላይ መላክ ይቻላል። ከእጣው የሚመዘገብበት ማለት ነው። የሰው ስም የፈለጋችሁትን ስም ቁጥር እንትን ማለት ትችላላችሁ። ግን ከእናንተ በፊት ሌላ ቁጥር ተይዞ ከሆነ ቁጥሩን ትቀይራላችሁ። ወይም ስም እና ቁጥር ከሆነ ችግር የለውም። እንደዛ አድርገን መመዝገብ ይቻላል። እና እባካችሁ ለፋሲካ ለዘመዶቻችን በዚህ እኔ በምችለው በቀላሉ ይሄንን ያቅርቤያለሁ። እናንተ ደግሞ $20 እና $30 ነው። ለእናንተ 2 ጥቅም ነው። ብሩንም ለዘመዶቻችን እርዳታ መግደፊያ ነው። ከዛም ሲሰራ ቪዲዮ ተሰርቶ በደንብ አንድ እህታችን አለች እንደዚህ ታዛ የምታቀርብ ማለት ነው። እኔ አሁን ይሄን ብሩን ስትሰጡኝ እናንተ ልክላታለሁ ለልጅቷ ሰርታ ቪዲዮ ቀርጻ ለምትፈልጉት ታደርሳለች። በአዲስ አበባ አካባቢ የሙት ዓመት ነው የምትሉት፣ ዓመታት ይባላል። ለሞቱ ሰዎች መታሰቢያ ወይም ዓመታት ሲቀደስ የኔ ብጤ ነፍስ ይማር እንዲልላችሁ የምትፈልጉ ወይም ዝክር እንዲዘከርላችሁ የምትፈልጉ የዓመት በዓል ለኔ ብጤ የተለያየ ታቀርባለች ሰርታ በምትፈልጉት። ዳቦ ከፈለጋችሁ ዳቦ፣ እንጀራ በወጥ ከፈለጋችሁ እንጀራ በወጥ የምታደርስ ልጅ አለች። እሷ ቪዲዮ ሰርታ በደንብ እልካታለሁ። እንደዛ ነው የሚሆነው በደንብ። ከዛም ይሄ ልብስ ሄዶ የዚህ ብር ዋጋ ይሄ ልብስ ተሽጦ ወይም እናንተ ዕጣ ገብታችሁበት ከዛም ተሰርቶ ቪዲዮ ፖስት አድርጋለሁ። ሁሉ ነገር ይታያል የምታደርጉት እርዳታና በጣም ደስ ይላል። ከዚህ በፊት እናደርግ ነበር፣ ግን አሁን እኔ ያው ይሄን ልብስ አንድ ሙሉ ልብስ ሰጥቻለሁ። ይሄ ልብስ $200 ልብስ ነው። ይሄን ነው እኔ የሰጠሁት። እናንተ ደግሞ በ20 እና $30 አስተዋጽኦ አድርጉና ዘመዶቻችን በአንድ ቀንም ቢሆን ለ2 ቀንም ቢሆን ለነሱ ትልቅ ነገር ነው። ፋሲካን እንድረስላቸው ለሌላቸው ለአጡ ዘመዶቻችን፣ ጎረቤቶቻችን የሀገራችን ዘመዶቻችን ናቸው። ወገን ነው። ሁሉም የሀገር ሰው ወገን ነው። ሰው ነው። የሀገርም ይሁን የሌላም ይሁን እርዳታ የሚያስፈልገው ከሆነ ሁሉም ሰው ነው እና ፕሊስ አትለፉን፣ ኑ እርዱን። እጣ ነው፣ እጣ ግቡ። እጣ ነው የሚሆነው ማለት ነው። በጣም ይሄን የመሰለ ቀሚስ ትወስዳላችሁ፣ ዘመዶቻችንም እንረዳለን። ደገምኩት፣ ይቅርታ። እና ይሄን ይመስላል። እባካችሁ ላኩልኝ፣ ግቡ። ሰዓቱ ሳይደርስ ቀደም ብዬ ልኬ ለልጅቷ እንድትዘጋጅ እንጀራውን ያው ቀደም ብላ እንድትጋግር ማለት ነው። ስጋው እንኳን ያን ቀን ነው የሚሆነው፣ ይደርሳል ማለት ነው። እንጀራ ግን መጋገር ስላለበት ቀደም ብሎ መስተካከል ስላለበት ቢዚም ልትሆን ስለምትችል ቀደም ብለን እንድንነግራት ቀደም ብሎ እንዲያልቅልን ግማሽ እየሆነ ነው አሁን አብይ ጾም እና እንዲሁ እንረዳለን የምትሉም ማድረግ ትችላላችሁ። እኔ ጓደኞቼን አንዳንድ ወገኖቼን ዘመዶቼን የቅርብ የምቀርባቸውንም በምንችለው እናሰባስባለን። ይሄን ደግሞ እኔ ሌላ ነው ተጨማሪ ቀሚስ ነው የሰጠውና እባካችሁ ቀሚሱ እጣው ይቅርብኝ ምንም ችግር የለም ብላችሁ 10ም 5ም 1 ብር ይሁን እርዱን።
በዛውም እጣ ብቻ ሳይሆን እርዳታም በዛው መስጠት ትችላላችሁ። ዜልና ካሻፕ እጠቀማለሁ። እኔ ከዳላስ ቴክሳስ ውጭ የሆናችሁ ሰዎች እዚህም ያላችሁ መገናኘት በቅርብ ማንችል በዜልና በካሻፕ መላክ ትችላላችሁ። በስልክ ቁጥሬ ስሜ ያው ሩት ስንቄ ነው። እዚህ ጋር ስላለ ስለምጽፈው ችግር የለም። ከካሻፕ እና እንትን ላይ ስትገቡ ከዜል ስትገቡ ለሌላ ሰው አዲስ የሆናችሁ በተለይ ሌላ ሰው እንዳይሄድባችሁ ስሜ ያው ሩት ስንቄ ብሎ ነው የምታገኙት። በስልክ ቁጥሬ በሩት ስንቄ ትልካላችሁ። አመሰግናለሁ። እግዚአብሔር ለዚህ ያደረሰን እግዚአብሔር ይመስገን። እናንተንም ስላዳመጣችሁኝ አመሰግናለሁ። ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ